ሰላም ያገሬ ልጆች እንዴት ናችሁልኝ? እና ዛሬ የቪጋን በርገር አብረን እንሰራለን። ለጾም የሚሆን በጣም አሪፍ በርገር ነው። ከእንጀራ ቀጥሎ በጣም የምወደው ምግብ ነው። እና ለአለርጂክ ላለበት ሰው፣ የእንቁላል አለርጂክ፣ የወተት ወይ የቅቤ አለርጂክ ላለበት ሰው በጣም ተስማሚ ነው። እና ከኔ ጋር አብረን ኩክ እናድርግ። ኑ ወደ ኪችኔ። በቦል ውስጥ አንድ ማንኪያ የሾርባ ማንኪያ እርሾ፣ ደረቅ እርሾ፣ እንዲሁም አንድ የሾርባ ማንኪያ ስኳር፣ ከዛ ደግሞ ለብ ያለ ውሃ አንድ ብርጭቆ ውስጡ ትጨምሩና እንደገና ደግሞ አንድ ብርጭቆ ዱቄት ከታችሁ በደንብ ታማስሉታላችሁ እንዲዋሃድ ማለት ነው። ከዛ ለ10 ደቂቃ ከድናችሁ ታስቀምጣላችሁ። ይሄን ውጤት ታገኛላችሁ ማለት ነው። ከጎን ለብቻው ዱቄትና ጨው ታደርጉና ከዛ ሊጧ ላይ የወይራ ዘይት ታደርጉና ከዛ ውስጡ ጨምራችሁ አንድ ላይ ታደባልቁታላችሁ ማለት ነው። በደንብ ታደባልቁታላችሁ አንድ ላይ። ከዛ በኋላ ያው በእጃችሁም ማድረግ ትችላላችሁና እንደዚህ አይነት ሊጥ ይሰጣችኋል። ከዛ እሱን በቦል መክደን ለ10 ደቂቃ ሶፍት እንዲሆንልን ማለት ነው። ከዛ እየመታችሁ እሽት ታደርጉታላችሁ ለ10 ደቂቃ የሚሆን ዱቄት እንኳን አያስፈልጋችሁም። እና ዝም ብላችሁ እየመታችሁ እንትን ስትሉት እየመታችሁ ስታሹት እየላላ ይመጣል። በደንብ ነው የሚላላላችሁ። እሺ፣ ግን ለ10 ደቂቃ ማሸት ያስፈልገዋል በደንብ ማለት ነው። እና ከዛ በኋላ ግን እንትን ስብስብ ታደርጉትና እንደ ክብ ነገር መስራት አድርጋችሁ ከዛ በእቃው ውስጥ እቃውን በዘይት ትቀቡትና በኦሊቭ ኦይል በጣም ጥሩ ነው የወይራ ዘይትና እንደዛ አድርጋችሁ ከዛ ዳቦውን ውስጡ ሊጡን ውስጡ ትጨምሩና ከዛ በጨርቅ ለ45 ደቂቃ መሸፈን። ከዛ ወደ ላይ ይወጣል። ልክ ወደ ላይ ሲወጣ እንትናችሁ ላይ አድርጋችሁ የምታዳምጡበት ቦታ ላይ አድርጋችሁ እኩል መቁረጥ ትችላላችሁ። እኔ ለቤት ስለሆነ እንደመጣልኝ በግምት ነው የቆራረጥኩት። 7 ቆጣ ቆራረጥኩት ማለት ነው። ከዛ በጣታችሁ ወደ ውስጥ እያደረጋችሁ ክብ እንዲሁም ማለት ነው። ብዙ እንትኖቹ አየሩ እንዳይ መውጣት የለበትም። ግን በቃ ድምጥጥ አታደርጉትም። በቃ ልክ እንደ ጣቴ እንደማደርገው ማለት ነው። እንደዛ አድርጋችሁ ትንሽ ደቦልቦል አድርጋችሁ ከዛ በኋላ ያው ኩክ ማድረጊያው ላይ ማስቀመጥ ማለት ነው። እና በጣም በቃ የሚገርም ደስ ብሎኛል ስለወጣልኝ። ምክንያቱም ኖርማሊ በወተትና በእንቁላል ነው በደንብ የሚወጣው። እሱንም አሳያችኋለሁኝ እንዴት አድርጌ ሌሎቹን ጾም ሲፈታ አሳያችኋለሁ። በኋላ ላይ ፎቶውን አሳያችኋለሁ። እንደዚህ ይሆናል ማለት ነው። ምንም አይደለም። ሼፑ ጥሩ ባይሆንም ከዛ ሸፍናችሁት ትንሽ ለ45 ደቂቃ ትቆያላችሁ። እንደገና በቦል ውስጥ ትንሽ ጨውና የሜፕል ሲሮፕ እሱ ከሌላችሁ ስኳርና ጨው ማድረግ ትችላላችሁና ዘይት እና ላው ላይ ዘይትም ጨምሬያለሁኝ ትንሽ የወይራ ዘይት። ከዛ እሱን በጥብጣችሁ ትቀቡታላችሁ ማለት ነው ሊጡን። እሺ እኔ እናቶች ማለት ገና ኩክ ያለውን በላዩ ላይ ደግሞ ሰሊጥ ትነሰንሱበታላችሁ ማለት ነው። ፉርኖ ውስጥ ለ30 ደቂቃ በ200 ዲግሪ ማለት ነው። ከዛ ይኸውና ይህን የመሰለ ዳቦ ወጣ ማለት ነው። በጣም አሪፍ ዳቦ እና ደንበኛ የበርገር ዳቦ ሲቆረጥ ራሱ ውስጡ እንዴት አሪፍ እንደሆነ ሽታው እንዴት አሪፍ እንደሆነ ልነግራችሁ አልችልም። በጣም ነው የሚያጓጓውና ከዛ በኋላ
አሳያችኋለሁ እኔ እንዴት እንደምሰራ ውስጡ የሚገባውን ነገር ማለት ነው። በጣም በቀላል ነገር ነው የምሰራው። እንደምትወዱት ተስፋ አደርጋለሁ። የነገርኳችሁ ዳቦ ይሄ ነው። ወተት እንቁላል ምናምን ሲኖርበት እንደዚህ አይነት ነው የሚሆነው የበርገሩ ዳቦ ማለት ነው። ግን ጾም ስለሆነ ይሄንን ማድረግ አንችልም። ውስጡ ሁሉ እንደዚህ ነው የሚሆነው ኖርማሊ። ከጎን ድንች፣ ቲማቲም፣ ቃሪያ እና ሽንኩርትና ለጋ ሽንኩርት ታዘጋጁና ዝም ብላችሁ ቆረጥ ቆረጥ ታደርጉታላችሁ ለእንትን ስለሆነ ማለት ነው። ለሚክሰሩ ስለሆነ እንደዛ ታደርጉና ከዛ በኋላ ሚክሰር ውስጥ ትጨምሩታላችሁና ብዙ አታደቁትም። እሺ ሚክሰር ውስጥ ቆይ ያሳያችኋለሁ ምን እንደሚሰጥና ብዙ ሳታደቁት እየታየ ማለት ነው። መጀመሪያ በእጃችሁ እንደዚህ ትቆርጣላችሁ ማለት ትከትፋላችሁ ማለት ነው። ከዛ በኋላ ሚክሰር ውስጥ እንደዚህ ትጨምሩና ልክ እንደዚህ ሲሆን ማለት ነው። ከዛ ኦሊቭ የወይራ ዘይት ትጨምሩበትና ጨው ትጨምሩና ከዛ ትንሽ ዱቄት ላዩ ላይ ትጨምሩና ከዛ ታደባልቁታላችሁ ማለት ነው። በደንብ ድብልቅ ታደርጉትና ከዛ እንትን ላይ ያው ፉርኖ ውስጥ የሚገባው እቃ ላይ ልክ እንደዚህ እንደ ቂጣ እንትን ትሉታላችሁ ማለት ነው። ልክ በሃምበርገሩ ልክ በማንኪያ ጠፍጠፍ አድርጋችሁ አስተካክላችሁ ፉርኖ ውስጥ በ210 ዲግሪ እንትን ማለት ለ20 ደቂቃ መጥበስ ማለት ነው። በሁለቱም ሳይዝ አገለባብጣችሁ ማለት ነው። ከዛ በኋላ እኔ ቲማቲምና ቃሪያ የቆረጣችሁትን ታደርጉና ከፈለጋችሁ ሎሚ ላይ ጨምቃችሁ ጨው አድርጋችሁ እውነት ካቻፕ ራሱ ያስፈልገውም እንዴት አሪፍ ሃምበርገር እንደሆነ የኔ ውዶች። እና ይሄን ይመስላል ሃምበርገሩ። በጣም ቀለል ባለ መንገድ ነው የነገርኳችሁ የኔ ውዶች። መልካም ጾም የኔ ውዶች እና በሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ።